አይሾ ስፒድ ኢትዮጵያ ኢንተርቪውን አየሁት፣ ተመለከትኩት። 2030 ላይ ቀርቦ ነበረ። አይታችሁት ከሆነ እዚህ ስኬት ላይ መድረሱ መሳካቱ ደስ ብሎኛል፣ አስደስቶኛል። ግን በጣም ያዘንኩበትን ነገር አይተነው እንመለስ። እስኪ ተከታተሉ። ብዙዎች ኮሜንት ያደርጋሉ ቪዲዮ ላይ። አንዳንዱ አይናፋር ነህ ይልሃል። እስቲ ምን ምን ይለዋል ንገረኝ። አረ ብዙ ነገር ብዙ ተስፋ የሚያስቆርጡት ነገር እነሱ ከስር የሚያደርጉት በቃ አንዳንዱ ደውለውላ አንተ ለምን አትተውም ምናምን ይሄን ነገር ደውሎ በቃ ለምን አትተውም ይሄን ቲክታክ ምናምን አርፈ ስራን አሰራም። በመጀመሪያ በሳይክል አሰራም አሪፍ እየሰራልኝ ነበር። በራሊ ይወጣል ምናምን በቲክቶክ አይቶ ሰው እኔ ያለሁበት በጣም ይመጣል ነበር እና ጎበዝ ሰራተኛ ስለነበርኩኝ ሳይክሉን ለማሰራት ነው ይመጣል። ሳይክል ጋር ይመጣሉ። በቃ ስፒድ እንደሆንኩኝ አያውቁም እና በሳይክል ስለሚመጡ ለምን ሳይክል ብቻ አሰራም ምናምን ይሉኛል። አይሾ ስለሆነ ያየው አይሾ ፈጠነ ምናምን ነገር። አሁን አይሾ ፈጠነ ትርጉሙን ትክክለኛው ስትሄድ ኖርማል ነው። እሺ። እና በአማርኛው እነሱ ቀይረው ሌላ ነገር ሲሉ በቃ አለ ውስጥ ይሰማል የሆነ ነገር። ለምን እንትን አትልም በቃ ተውና ምናምን ወደ ስራ ተመለሰ የሚል ሀሳብም ይመጣል። እና እነሱ ስላሉ ደግሞ ተስፋ ቆርጠ ለምን ትተዋለህ የሚልም ሀሳብ ትመጣለች። እና ብዙ ሰው ብቻ ፈጣሪ ይመስገን ብዙ ሰው እንትን ብሎኛል፣ ደግፎኛል። ደግሞ ተስፋ የሚያስቆርጡትም ነበሩ። ከዛ አንተ ደግሞ የሚደግፉን ሰማ፣ አሸነፍካቸው። አሁን አብዛኛው ሰው ለአንተ ደጋፊ ነው። ኦፍ ኮርስ በጣም አሁን ሙሉ የኢትዮጵያ ሕዝብ ማለት ይቻላል 90% በእኔ በኩል ነው። ይሄ ልጅ በቃ ሀገራችንን ሊያስጠራ ስለሆነ እንደግፈው እየተባባሉ ሲጽፉም ማየው ቪዲዮ የሚሰሩ ሰዎች አሉ። ይሄን ልጅ ለምንድን ነው የማትደግፉት? መጥፎ ነገር አትናገሩት ብለው ለአንተ ጠበቃ የሚቆሙ አሉ። እንደዚህ አንድ ላይ ያደረካቸው ማለት ነው ኢትዮጵያውያን። ብዙ እንትን ከብዙ ጦርነት ምናምን በኋላ ብቻ አሁን ላይ ተሰብስበው ሁሉ ወደ እኔ ሲሆን በጣም በቃ ኢትዮጵያዊነት አንድነት አለ። ያው ተሰበሰበን በቃ አንድ። አያችሁት አይደል? የኛ ኮሜንት ምን ያክል ሰውን እንደሚሰብር፣ ምን ያክል መስራት የሚችሉ ሰዎችን እንደሚቀብር አያችሁት። እንደው ምን ጉዶች ነን። የሚሰራ ሰው ኮሜንት ላይ እየሄድን የማይሰራ ሰው ኮሜንት የምንሰጠው ለምንድን ነው? እኔ ብዙ ጊዜ ኮሜንት የሚጽፉ ሰዎች ኔጌቲቭ የሆነ ኮሜንትን መጻፍ የለባችሁም፣ በቃ የለብንም። ማደግ የሚችልን መውጣት የሚችልን ሰው መጠንከርና መሻሻል የሚችልን ሰው የኛ ኮሜንት ወደ ኋላ ታስቀረዋለች። እና መስራት የማንችል ሰዎች የሚሰሩ ሰዎችን ባናደናቅፍ፣ በነፃነት ብንተዋቸው። አይቶ ማለፍ የሚባል እኮ ነገር አለ። እኛ ካልተመችን ካልወደድ ነው በቃ ማለፍ። ለምንድን ነው የምንመለከተው? ብዙ ጊዜ ሰው የማይወደውን ነገር ሲመለከት ነው አይደል መጥፎ ኮሜንት የሚሰጠው። ያን ነገር ማለፍ፣ ለራሱ ለሰውየው ለሚሰራው ሰው ትቶ ማለፍ እኮ ይቻላል። እሱም ጥበብ ነው አይደል እንዴ? መጥፎ ኮሜንት ሰጥቶ ሰውየውን ተች ከማድረግ ማለፍ የሚባል ነገር አለ። እና እባካችሁ የማንም ስራ ላይ እየሄድን መጥፎ ኮሜንት አንስጥ። ሰው አይተች እያልኩ አይደለም፣ ይተቻል። ግን ደግሞ በአግባቡ መሆን አለበት፣ የሚጠቅም ነገር መሆን አለበት። ስንተቸው ኮሜንት ስንሰጠው እንዲያስተካክል የፈለግነውን ነገር ነው እንጂ ለመስበር ሆን ብለን መጥፎ ቃላቶችን እየተጠቀምን መሆን የለበትም። ብዙ በቃ እንደ ትሬንድ ይሄን ወስደነዋል ማለት ይቻላል። ብዙዎቻችን መጥፎ ኮሜንት እንጽፋለን በማይመለከተን ነገር። በተለይ እኔ የታዘብኩት በሰዎች አካል ላይ አላህ በሰራው ፈጣሪ በሰራው አካላቸው ላይ ጎዶሎ ነገር ስናይ ኮሜንት የምንጽፈው በዛ ዙሪያ መጥፎ ኮሜንት የምንጽፈው ነገር በጣም ይደብራል። በቃ እኛ እኮ ዋስትና የለንም ነገ ምን ልንሆን እንደምንችል። እና እባካችሁ እንዲህ አይነት ኮሜንት ሰዎችን ይሰብራል፣ ሰዎችን ካሰቡት ዓላማ ያደናቅፋል ብለን ማሰብ አለብን። ካልወደድ ነው ማለፍ አለብን። እንደገና ደግሞ መልካም ኮሜንት ከሆነ እንዲስተካከል ከሆነ የምንፈልገው ያን ሰውዬ በውስጥ መጻፍ ይቻላል። በቃ በውስጥ ተዘጋጅቶልናል እኮ ቴክኖሎጂው። ለኛ እኮ መልካም አጋጣሚን ነው። ሜሴጅ የሚባል ነገር አለ። ሜሴጅ ላይ ገብታችሁ መጻፍ ትችላላችሁ። እንዲስተካከልላችሁ የምርም ትልቅ ደረጃ እንዲደርስ ከፈለጋችሁ ይሄንን ነገር አስወግደው፣ ይሄንን ነገር አታድርግ ብላችሁ በሜሴጅ መጻፍ ትችላላችሁ።
ይሄ ሳይገባችሁ ቀርቶ አይደለም አብዛኞቻችሁ የምታጠፉትና ጥፋትን መስራት የለብንም። በቃ የኔው ቃል እኮ እከሌን ታበረተዋለች፣ የኔ ቃል እኮ እከሌን ወደኋላ ታስቀረዋለች ብለን መጠንቀቅ አለብን። ለጽሁፎቻችን ለንግግሮቻችን መጠንቀቅ አለብን። ይሄ ልጅ ማናችንንም አልሰማም፣ ተሳክቶለታል። አሁን አብዛኛው ሰው ደጋፊው ነው። ነገር ግን ያለፈበት መንገድ ግን በኮሜንት ልሰበር እችል ነበር እያለን ነው። እኔ ኢግኖር አድርጊያቸው ነው እንጂ ሊሰብሩኝ የሚችሉ ወደኋላ ሊያስቀሩኝ የሚችሉ ብዙ አስተያየቶች ነበሩ፣ ግን አለፍኳቸው፣ የተመሰገነ ይሁን እያለን ነው። ብዙዎች ደግሞ ይሄን የማለፍ ጥበብ አይችሉትም። አንዲት መጥፎ ነገር በተባሉ ቁጥር ኧረ ተሳሳትኩኝ እንዴ በቃ መስራት የለብኝም ብለው የሚያቆሙ ሰዎች አሉ፣ ያቆሙም አሉ። በእኛው ግፊት በእኛው መጥፎ ኮሜንት ስራቸውን ትተው ወደኋላ እቤት የተደበቁ ሰዎች አሉና ይሄን ትሬንዳችንን መተው አለብን። ማበርታቱ ቢቀር አይዞህ አይዞሽ ማለቱ ቢቀር መጥፎ ቃል መጥፎ ጽሁፍ መጻፍ የለብንም፣ ኮሜንት መስጠት የለብንም። እንዲታረሙ የፈለግናቸውን ሰዎች ደግሞ በውስጥ ማናገር እንችላለን። በቃ እኛው ነን ድፍረትን የምንሰጣቸው፣ እኛው ነን ጥንካሬን የምንሰጣቸውና ብዙ ነገር ከመልካሞች ብዙ ነገር መማር አለብን፣ መርዳት መቻል አለብን። መልካም እንሁን ነው የምለው። ተመልካቾቼ ስለተከታተላችሁኝ ከልብ ያመሰግናለሁ። ሰብስክራይብ እያደረጋችሁ